አንዳንድ ሰዎች ቶሎ በረከት ይፈልጋሉ፣ እንዲባረኩ ይፈልጋሉ፣ መኪና ይፈልጋሉ፣ ብር ይፈልጋሉ። ብር የማይፈልግ ሰው ካለ ሊሸልመው። ሁሉም ብር ነው የሚፈልገው። አጠገባችሁን ያለውን ሰው እንደዚህ በሉ፣ ከብር ይልቅ በሉ እግዚአብሔር አንተን ይፈልጋል። ለምሳሌ አንድ ሰው ፈተኛ ጠይቃለሁ፣ ደህና ነህ ወዳጄ በጣም ወድሃለሁ። ከዚህም ሁለት ሰው ጠይቃቸዋለሁ። ከዚህ ልጀምር። ነጭ ውስጥ ከውስጥ ለበስከው 100 ሚሊዮን እግዚአብሔር ቢሰጥ ምን ታደርጋለህ? እግዚአብሔርን ቀደም ብዬ አመሰግናለሁ አለ። 100 ሚሊዮን ቢሰጠው ይሄ ሰው ሃሌሉያ ቀርቶ ወዳጄ ወድሃለሁ ሻሻሻሻ የምትለው ይጠፋል። ወዳጄ በጣም የእግዚአብሔር መንፈስ እንዳለብህ ያውቃለሁ። አጠገባችሁን ያለውን ሰው አሁንም ነካ አድርጉና እግዚአብሔር ከምንም በላይ አንተን ይፈልጋል በሉ። ከፍ አድርጉና እግዚአብሔር እኔን ይፈልገኛል በሉ። እግዚአብሔር እኔን ይፈልገኛል። ይሄ እንዳይጠፋ ነው 100 ሚሊዮን ያልሰጠ። ያጠፋል እኮ ያጠፋል። እንደው 100 ሚሊዮን አንተ ቤት አስቀምጠህ እንቅልፍ ራሱ አይዝም እኮ ታውቃለህ አይደል? እንቅልፍ አይዝም እየተነገጥክ ወይ መጣ ማን ወሰደ ሌባ ቆፍሮ ገባ